አረ እስኪ ሙች በይኝ። በጣም ትጥያለሽ ዝምታ ዝም ባይልሽ ነበር የሚገርመው ማለት ነው። ግድ ሆኖበት ነው ከሁለት የወጣ እንዳልሆን ብሎ ነው እንጂ ያው የገቢ ምንጩ ስለሚቋረጥበት ነው እንጂ ካንቺ ጋር የተለጠፈው ወዶ አይደለም እንዴ። በጣም ስለደበርሽው ስለጠፈሽው ነው አንቺን እያየ ዝም ብሎ ስልኩን የሚያየው ማለት ነው። በስልኩ ላይ የሚደበረው አንቺ እኮ መደበሪያውን አላወቅሽም እንዴ? የመቸኛል ከአንቺ ጋር ጨዋታ። አረ ምን አይነቷ ጅላንፎ ናት አንቺ ሴትዮ! ምንድን ነው ሴት ልጅ ለወንድ ልጅ የምትጋብዘውን ዘፈን አታውቂውም ልበል ወይስ ምንድን ነው እየተጃጃልሽብን ያለሽው ማለት ነው? ልጁ እኮ በግድ እያስገደድሽው ነው፣ ግን ታውቆሻል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እኔ እኮ ደንግጦ ነው መሰለኝ ይሄ ልጅ ጥርሱ ወደ ሰማይ አቅጥጦ የሚስቅላት ነገርስ እየደነገጠ ነው መሰለኝ። ይሄ ልጅማ የሆነ ነገር አለ፣ የሆነ ያላወቅነው ነገር ብዥ ያለብን ነገር ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። እናንተ ይሄን የዩቲዩብ ቻናል ለምንድን ነው 1000 የማታስገቡት ግን? ምን ሆናችሁ ነው ግን? ተው ሰብስክራይብ አድርጉ ተው። ሌላው ምንድን ነው በዛ በትልቁ የዩቲዩብ ቻናል አልመለስኩላችሁም። እውነትን ቀለሟ ዘቦ ኢትዮጵያ ገብታለች ወይ? ለምንድን ነው መግባቷንስ ያላሳወቃችሁ ያላችሁ ልጆች አላችሁ። በደንብ አድርጌ የምነግራችሁ ይሆናል። መግባት አዎ ገብታለች። ያላሳወቀችበት ምክንያት የምነግራችሁ ይሆናል ማለት ነው። ብዙዎቻችሁ በውስጥ ጽፋችሁልኛል፣ ብዙዎቻችሁ ሪከርድ አድርጋችሁልኛል ማለት ነው። በዚህ ዩቲዩብ ቻናል ብዙም ሳይዋል ብዬ አላስብም። ብቻ እንግዲህ ያያችሁትን ማክል ታዩታላችሁ ብዬ አስባለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የትዬ ደመቁ የሜዳዋ አህያ የሄርሜላ ቪዲዮ ነው ማለት ነው። እንግዲህ እንደለመደችው አሁንም በቲክቶክ ዘፈን ጋብዘዋለች ማለት ነው። ያው ፈርዶበታል። አብርሃም የሴት ዘፈን ነው የሚጋበዘው ማለት ነው። ብታይ እሱ የሚጋብዛት ነገር የለም። እሷ በተደጋጋሚ እንግዲህ የሴት ዘፈን እየጋበዘችው ትገኛለች ማለት ነው። ያው የወንዱም የሴቱም መለየት ስለማትችል ማለት ነው። ተደበላልቆባታል ልጅቷ ማለት ነው። ይመቸኛል ካንቺ ጋር ጨዋታ ደስ አይለኝ ምንድነው ዝምታ ነው ምናምን በጣም ነው እንዴ የማይመችሽ እንዴ? በጣም ነው እንዴ ከአብርሃም ጋር መጫወት ደስ የሚልሽ ማለት ነው። እኔ እኮ ደግሞ የሚገርመኝ ነገር ዛሬ አልጋውን እንዳይታይ አድርገውታል ማለት ነው። አልጋው እንዳይታይ አድርገውት ቁምሳጥኑና የመቀመጫ ወንበሩ ነው እያሳዩን ያሉት ማለት ነው። ዛሬም ላይ ሆቴል ናቸው፣ ሆቴል ላይ ማለት ነው። ሆቴል ውስጥ ቤርግ ውስጥ ነው እንደዚህ እሸሼ ገዳሚ እያሉ ያሉት ማለት ነው። አረ ሰውዬው በገዛ ደፈርሽው እኮ ድሮ እኮ እኛ የምናውቀው ቤተሰብ ወንድ ልጅ ሴት ልጅ ደፈረ ሲባል ነበር የምንሰማው ማለት ነው። አሁን ላይ ግን አብርሃም እንዱ እፍረት ይዞት ነው እንጂ አውጥቶ ያልተናገረው። እውነቴን ነው የምላችሁ፣ እቺ ልጅ እየደፈረችው ነው ያለችው ማለት ነው። ያስገድዶ መደፈር ጥቃት እየደረሰበት ነው። ጋሽ ያልቅበት ማለት ነው። እንደ ወንድ ልጅ ሆኜ እንዴት አባቴ እንደዚህ አይነት ነገር እናገራለሁ ብሎ ነው እንጂ እውነቴን ነው የምላችሁ። በቃ ጥቃት ደርሶበታል ልጃችን ማለት ነው። እንደ ወንድማችን ማለት ቱቱቱቱ እጨው ድለድጋለ ጉራጌ አንተ አሰዳቢ ማለት ነው። እዚህ ነው። እኔ እኮ በጣም የሚገርመኝ ነገር እንደ ጦስ ዶሮ ዙሪያውን ስትሽከረከር ጥርስ አቅጥቶ ወደ ላይ የሚያየት ነገርስ እኔ ደንግጦ ነው መሰለኝ ይሄ ልጅ ማለት ነው። ይደነግጣል። በግድ አስገድዳው ስለሆነ ምናልባት ያው ካሜራው ከተዘጋ በኋላ እንደዚህ ካላልኩላት 40 ትገርፈኛለች ብሎ ያስበው ይሁን አላውቅም። በጤናውማ አይመስለኝ። የሆነ ነገርማ ሽው ያለበት ነገር አለ ልጁ። እኛ አልገባንም እንጂ የሆነ ነገርማ እንደ ንፋስ ሽው ያለበት ነገር አለ እንጂ በጤናውማ እንደዚህ ጥርሱን እያገጠጠ እንደ ጊመልና እንደ አህያ እንደዚህ አያትም ነበረ። አይካሽ ያልቅበት እንደው የመቼ የተረገምከው ነው ከዚህች ልጅ ወስዶ የለጠፈ። ዛሬ መሆነቴን ነው ብላችሁ ጥቁር ዶሮ ነው መስላ የመጣችሁ ማለት ነው። እና በዙሪያውን እየተሽከረከረች እንግዲህ አይመቸኝም
ምናምን እያለችው ዝም አትበል ማለት ነው እያለችው ማለት ነው። እሱ ደግሞ ዝም ብላት ያው ስልኩን እያየ ዝም አትበል ምናምን ብላ እንትን ስታሳየው ስታይል ስታሳየው ደግሞ አገጠጠ ማለት ነው። ዝም ባይል ነው የሚገርመው ማለት ነው። ሄርሜላ እውነቴን ነው የምልሽ አንቺ ሴትዮ ማለት ነው። እንዲሁ መካሪ ያጣ ምን ንጉስ አንድ አመት አይነግስም ነው የሚባል። አንቺ አሁን ኧረ የምን ንጉስ ነው? ከየት የመጣ ንጉስ ነው ለአንቺ የሚገባሽ ማለት ነው? እንዶ የሚመክርሽ አተሽ ነው እንጂ እውነቴን ነው የምልሽ መደበሪያ ሆነሽ ለሱ ማለት ነው። መደበሪያ በቃ ከሁለት ያጣሁ እንዳልሆነ እንዶ የገቢ ምንጬ እንዳይቋረጥብኝ ብሎ ነው የሚደበርብሽ እንጂ አይፈልግሽም። እውነቴን ነው የምልሽ እንዴ አይፈልግሽም። በግድ እንደዚህ ወንድ ልጅ አያስገድዶ እንደዚህ መሆን አይከብድም? እንዳንቺ ሴትዮ ማለት ነው። ምን ነው ተፋችው? ኧረ ምን ተፋችው እንላለን እናቴ። እሱማ ጨራሽ ከኔና ከሷ ህይወት ውጡልን ብሏል እኮ። በዚህ አጋጣሚ እንትና ፈረጆና ቢኒም ብቻ ሳይሆን እኛንም ጭምር ነው ውጡ ያለን ማለት ነው። በቃ ከኔና ከሷ ህይወት ውጡ ብሏል ማለት ነው። ጀንፈል ጅላንፎ ማለት ነው። የሚጠቅምህ ነገር ነው ተመልካችም የሚመክርህ ወይም ደግሞ ጓደኞችንም በዙሪያ ያሉትን የሚጠቅምህ ነገር ነው ማለት ነው። አንተ እኮ ራስህ እየተንጀላጀልክ በቃ ራስህን ዝቅ እያደረግክ ነው የምትገኘው ማለት ነው። ያው ክብር የሚባል ነገር ያው ሁሉም ለአንተ ክብር የለውም ማለት ምክንያቱም ከምትሰራቸው አንጻር ማለት ነው። ያው ያንተ ምንድን ነው በቃ ስለ አንተ ነገር ማወቅ አይጠበቅብንም። በእርግጥ እዚህ እንትን ላይ የምታሳየን በቪዲዮ ላይ የምታሳየን ለአንተ ክብር ሊኖረን አይገባም። ምክንያቱም የምሰራቸው ስራዎች በጣም የሚያስጠሉ ስለሆኑ ማለት ነው። ግን ያው እኛ ደግሞ ዩቲዩበሮች ያው ስለምታየን ስለምትከታተለን ነው እንደዛ ያልከው ማለት ነው። ከኔና ከሷ ህይወት ውጡ እኔ አልተመቸኝም አላልኳችሁም ብሏል። ተመችቶ አይደለም ይኸው አልጋ አልጋ ቤት እንትን የምትለው ማለት ነው። ከእሷ ጋር የምትንጠለጠለው ማለት ነው። እውነቴን ነው የምላችሁ። ጭራሽ እኮ ቤርግ ውስጥ እናቴ በየቀኑ እየከፈለ ነው መሰለኝ እዛ መኖራት ጋሽ አላስገባም ብለውታል መሰለኝ። ቱ እዛ ከተማ ላይ የእናት አባት ቤት እዛው አጠገብ ላጠገብ እያለ አንተ ሆቴል ውስጥ ከሴት ጋር አሁን ለስንተኛ ጊዜ ነው እዛ ሆቴል ላይ ቪዲዮ የሰሩት ቤተሰብ እንዴ? ለአምስተኛ ለስድስተኛ ጊዜ የዩቱብ ቪዲዮ ሰርተዋል። የቲክቶክ ቪዲዮ እየሰሩ ነው ያሉት። ስለዚህ በቃ እዛ መኖሪያ አድርገዋል ማለት ነው። መኖሪያ አድርገዋል። በጣም ነው እንዲ የዩቱብ ዶላር ያሰከራችሁ እናንተ ሰዎች ማለት ነው። ለምንድን ነው ግን ለእኛ ማትረዱን ማለት ነው? እውነቴን ነው። እኛ እርዱን። ለማንኛውም ስለ እነሱ የናክል ካልኩኝ ማለት ነው። ብዙዎቻችሁ እውነትም ዘቦ ኢትዮጵያ ገብታለች ወይ ብላችሁ ጠይቃችሁኛ፣ ሪከርድ አድርጋችሁልኛል ኮሚኒቲ ላይ ስላያችሁ ማለት ነው። አዎ ኢትዮጵያ ገብታለች እና ለምን አልተናገረችም ላላችሁ ደግሞ በድንገት ነው ተነስታ ሄደችው ማለት ነው። በድንገት ነው ተነስታ ሄደችው። ያው ለዛ ነው ያልተናገረችው እንጂ ምንም ችግር ኖሮ አይደለም። በሰላም ነው የገባችው። እንግዲህ አላህ በሰላም ከቤተሰቦቿ ይጨምራት ኢንሻአላህ። ከልጇ ጋር ከውዷ ባለቤቷ ከእናት ከአባቷ ጋር በሰላም ይጨምራት ያረብ። እንግዲህ አዎ ገብታለች። ማታ ነው የበረረችው ማለት ነው። የእውነት በድንገት ነው የተነሳችው ማለት ነው። ለዛ ነው ያልተናገረችው፣ አስባበት አይደለም እና በድንገት ተነስታ ነው የገባችው። ኢንሻአላህ በሰላም ትመለስልን ነው ምለው ማለት ነው። እና ይሄ ነው ምላችሁ። ብዙዎቻችሁ ሪከርድ አድርጋችሁልኛል ውዶችዬ። ለእያንዳንዳችሁ ሪከርድ በመለስ ስላልፈለኩኝ ነው እዚች ጋር። ያው በእርግጥ ይሄ የዩቲዩብ ቻናል ብዙን ሰው ያየዋል ብዬ አላስብም። ብቻ ኢንሻአላህ ካልሆነም በኮሚኒቲም መልስላችኋለሁ ማለት ነው። በሰላም ገብታለች፣ በሰላም ከቤተሰቦቿ ተጨምራለች ማለት ነው። ቤተሰብ ኮሚኒቲዋን ላይ ያላሳወቀችው ወይም ደግሞ ቪዲዮም ያልሰራችው በድንገት ተነስታ ስለገባች ነው ማለት ነው። ያው ስላችሁ በድንገት ስላችሁ ያው አስባበት ነው ለአንድ ሳምንት ማለት ነው። ይሄን አክል እንደዚህ እንትን ብላበት አይደለም እና በሰላም ደርሳለች። ለማንኛውም ቻው።